ያው ዛሬ አባቶች ቀን ነውና እስቲ እቃ እያጠብን ስለ አባቶች እናውራ። እኔም ስለ አባቴ ላውራ ማለት ነውና እኔ የቤቱ የመጀመሪያ ሴት እንደመሆኔ መጠን በጣም ነበር አባቴ የሚያቀብጠኝና ኢቨን ስሜ ሁላ ትርጉም አለው። ፀሀይ የተባልኩት ያው ከኔ በላይ ሁለት ወንዶች ስላሉ ሌላ ሶስተኛ ወንድ ይወለዳል ተብሎ ነበር አሉ የሚጠበቀው። እኔ ስወለድ ፀሀይ የቤቱ ብርሃን ተብሎ ስም ወጣልኝ ነው የሚባለው እንግዲህ። እና ምን ልላችሁ ፈልጌ ነው አባቴ በጣም ነው አቴንሽን ይሰጠኝ የነበረው በጣም ከምነግራችሁ በላይ ማለት ነው። እና ወንድሜ ታላቅ ወንድሜ እንኳን ምናምን ሲቆጣኝ ምናምን ነገር እኔ እያለሁ ምናምን ነገር ተዋት ምናምን በጣም እቆጣው ነበር። እና ወላጆቻችሁ ካሉ ተንከባከቡ፣ ወላጆቻችሁ ካሉ ማድረግ ያለባችሁን ነገር አድርጉ። ማድረግ ያለብኝን ነገር ያው በጊዜው አድርጌያለሁ። ግን ቢኖርና አሁን ያለሁበትን ቢያይ ምናልባትም ደስ ይለኝ ነበር ብዬ አስባለሁኝ። እና ብቻ አላህ ይራህመው። ምን ልላችሁ ፈልጌ ነው አንድ ፖስት አየሁኝና መቼም ይቅር የማልለው ሰው ቢኖር በዚህ ምድር ላይ አባቴ ነው የሚል ፖስት ነበረና በጣም ነው የሚያሳዝነው እውነት ለመናገር ማለት ነው። ቤተሰቦቻችን ሁልጊዜም ለእኛ ብለው አንዳንድ ነገሮች ሊያደርጉ ይችላሉ። ያው ለእኛ ነው በእነሱ እይታ በሚያዩበት እይታ ለእኛ ያው ሁሉም ሰው ባይ ዘ ዌይ ማለት ነው ሲገባን የሚገባን መቼ እንደሆነ ታውቃላችሁ? ስንወልድ ነው። ስንወልድ እናትነትንም ወላጅ ማለት ምን ማለት እንደሆነ አባት በረንዳ ላይ ወጥቶ የሚቆመው ለምን እንደሆነ ያኔ ነው የሚገባን። እና አባት የሆናችሁ ለልጆቻችሁ ጥሩ አባት ሆኑ። እኔም እንግዲህ የልጆች እናት ነኝ። ሶ ለልጆቼ እናትም አባትም ለመሆን እየጣርኩ ነው። ኢንሻአላህ ደግሞ ሁሉም ጥሩ ይሆናል ብዬ ተስፋ አደርጋለሁኝ። በተቻለ መጠን ግን ቤተሰቦቻችንን እንከባከብ ለማለት ነው። አባቶች መልካም አባቶች